አንዱ በህይወታችን ላይ በጣም ኢምፖርታንት የሆነው ነገር ውሳኔ መስጠት ነው። ለምሳሌሽ ህይወትሽ በአጠቃላይ የውሳኔዎችሽ ድምር ውጤት ናቸው። ኪሙሌቲቭ ናቸው። እዚህ ጋር ወሰንኩት ሲደመር እዚህ ጋር ወሰንኩት ሲደመር እዚህ ጋር ወሰንኩት ሲደመር እዚህ ጋር የኔ ላይፍ ስቶሪ ነው እና የውሳኔ ሰዎች መሆን አለብን። በተቻለን መጠን ጸልየን የእግዚአብሔርን ፈቃድ አውቀን መወሰን አለብን። ምክንያቱም ፈቃዳችን ከፈቃዱ ጋር ማች እንዲያደርግ የሱ ሐሳብና የኛ ሐሳብ አንድ ላይ እንዲገናኝ። አንዳንዴ ሐሳቤ ከሐሳባቸው ሰማይ ከምድር እንደሚርቅ ይርቃል ይላል። ስለዚህ ስትወስኚ ህይወትሽ ላይ ወሳኝ እንደሆነ ተደምሮ እንደሚመጣ ኮንሲኩዌንስ እንዳለው ውጤት እንዳለው አውቀሽ መወሰን ያስፈልጋል እና የውሳኔ ሰው መሆን ያስፈልጋል። ግን ተጠንቅቆ መወሰን፣ ደጋግሞ አስቦ አሰላስሎ ጸልዮ መወሰን፣ ከዛ ያ ህይወትሽን ያለመልመዋል። የውሳኔዎቼ ውጤት ነኝ እኔ። በህይወቴ የሆኑት ነገሮች የውሳኔዎቼ ውጤት ነው እና በጣም አስፈላጊ ነው ብዬ ነው የማምነው። ምን የሚባል አባባል አለ መሰለሽ? go where you are celebrated not where you are tolerated ይባላል። ደግሞ stay where you are celebrated not where you are tolerated። የምትፈለጊበት ቦታ አለ። ሰዎች ሴሌብሬት የሚያደርጉሽ ቦታ አለ። ሰዎች በደስታ በፍቅር የሚቀበሉሽ ቦታ አለ። እዛ ሂጂ። ቶለሬት የሚያደርጉሽ ሰዎች ጋር you don't stay። ክብርሽን የሚነካ ከሆነ ክብርሽን የሚነካ ስለ ትዳር አይደለም የምናወራው፣ ግን አንድ ኢንቫይሮንመንት ክብርሽን የሚነካ ከሆነ ያንቺን ቫልዩ ያልተረዳ ከሆነ ጉድባይ ዩ ዎክ አውት። እና በጣም ነው የማምነው እኔ ዎክ አውት በማድረግ በጣም ነው የማምነው። በጣም በትህትና አምናለሁ። ከዛ ግን ነገርየው ካልተመቸኝ ቫልዩ ሚስ አንደርስታንድ የምደረግበት ቦታ ከሆነ ዎክ አውት አደርጋለሁ። ሪስክ መውሰድ የማይችሉ ሰዎች ምንም ማድረግ አይችሉም ደግሞ ይባላል። ማለት ካልኩሌትድ የሆነ የምትወስጃቸው ሪስኮች አሉ፣ በውሳኔ የምትወስጃቸው። አንዳንዱ ነገር በህይወትሽ ላይ በጣም ወሳኝ ነው የምትወስኝ። ለመለየትም የምትወስኛቸው ውሳኔዎች አሉ። ማለት ስለ ትዳር ሳይሆን ከአንዳንድ ነገሮች መለየት አለብሽ። በቃ ከዛ ነገር you have to walk out የግድ ነው። እንትንም እኮ ይላል አብርሃም ከሎጥ በተለየ ጊዜ ይላል። አብርሃም ልክ ከሎጥ ሲለይ እግዚአብሔር ዓይንህን አንሳ፣ ወደ ምስራቅ ተመልከት፣ ወደ ምዕራብ ተመልከት፣ ወደ ደቡብ ተመልከት፣ ወደ ሰሜን ተመልከት እና ዓይንህን የምታያትን በሙሉ እሰጥሃለሁ አለው። እና አሁን እኔ ዶክተር የሆንኩበትን ውሳኔ ልንገርሽ። የልጅነት ፍቅር ነበር። 12ኛ ክፍል ሆኜ የልጅነት ፍቅር ነበር እና ደንበኛ ፍቅር ውስጥ ደንበኛ ፍቅር ያዘ። የልጅነት ነው ማለት የሚመከር አይደለም። ከዛ 12ኛ ክፍል ትንሽ ውጤቴ ቀነሰ። ዩኒቨርሲቲ ገባሁ 4 ኪሎ። መጀመሪያ ሴሚስተር ውጤቴን ሳየው አሁንም አንሷል፣ ግን ከኔ የሚጠበቀው በጣም ሃይ ነው። ስትሬት ኤን የሚጠበቀው ከኔ አሁን እችንም ወዳትን ልጅ መተው ነበርብኝ። አልችልም፣ በቃ መማር አልችልም። በፍጹም አብሮ አይሄድም፣ በፍጹም። እና እዛ ጋር ስወስን ከሷ ለመለየት አሁን በሷና በትምህርት መካከል መወሰን ነበርብኝ እና መጨረሻ ላይ ዲሳይድድ I voted for education። ከዛ እንደምንም ሰፈር አድርጌ ወጣሁኝ ከዛ ውስጥ እና ምንድነው it was worth it። አልችልም ነበር፣ it was too much። ከባድ ነበር። I think በህይወቴ ከባድ ጊዜ አውርቼው አላውቅም፣ እና ከባድ ነበር። ይሄ ዲፕ የምትገቢበት የለም። ዩኒቨርሲቲም ከገባው በኋላ አለ በቃ ያለማቋረጥ ማሰብ፣ ያለማቋረጥ ኦብሰስድ መሆን፣ ያለማቋረጥና እያጠናሽ ሁሉ እንትን ያስቸግራል። አሁን ለወጣቶች አንመክርም እንዲህ አይነት ነገር። አሁን ምሳሌያችን ክርስቶስ ስለሆነ እሱን ስታዩ ከህዝብ ጋር ይሆናል ማልቲቲዩድ የሚባለው። ከዛ 70 አሉት ደግሞ የሚልካቸው 70 ነበሩ፣ 70 የሚባሉት። ከዛ 12 ነበሩት አይደለም? ደቀ መዛሙርቶቹ 12 ነበሩት። ከ12ቱ ደግሞ ጴጥሮስ፣ ዮሐንስና ያዕቆብ 3ቱ። እነሱ ደግሞ ኢነር ሰርክል ነበሩ። የሞተችው ልጅ ሊያስነሳ ሲሄድ እነሱን ይዞ ነው የሚሄደው።
ወደ መገለጥ ተራራ ማውንት ኦፍ ትራንስፊግሬሽን የሚባል ጴጥሮስ፣ ዮሐንስ፣ ያዕቆብ ሶስቱን ይዞ ይሄዳል። ከዛስ ከሶስቱ ደግሞ ዮሐንስን ያቀርበዋል። ዮሐንስን ጠጋ ብሎ ሐሳብ የሚጠይቀው እነ ጴጥሮስ ሁሉ ሲፈሩ ጠይቀው የሚሉት ዮሐንስን ነው። ስለዚህ እንደዚህ ሰርክሎች ይኖሩናል። በጣም የምናስጠጋቸው ሰዎች ይኖሩናል። በህይወታችን የማምነው መሰለሽ እግዚአብሔር የሚሰጠን ሰዎች አሉ እና እግዚአብሔር የሚሰጠኝን ሰዎች በጣም በጥንቃቄ መያዝ እንዳለብኝ አምናለሁ። ልቤ መዝገብ ላይ ነው የምመዘግባቸው። በተወሰነ አጋጣሚ ነው የማገኛቸው፣ ግን እነዛ ሰዎች እግዚአብሔር የሰጠኝ ሰዎች ናቸው። አንድ ምሳሌ ልንገርሽ። አሁን ሎስ አንጀለስ ነበርኩኝ ያለፈው 10 ቀን እንደዚህ እና ብዙ ህዝብ መጣ። ሜሮን ጌትነት ነበረች፣ በእውቀቱ ስዩም እኔ ነበርኩ። በኋላ ሊረብሹ ሰዎች የገቡ ሰዎች ነበሩ እና በተለይ እኔን አሁን እንግዲህ ዝም ብለው ከመንግስት ጋር ያገናኙኛል። አንዳንድ ቦታ መስላቸዋለሁ ቅርብ ምናምን እና ልናገር ልወጣ ስል ብልጽግና ምናምን ብሎ አንዱ ጮህ። ከዛ ሊበትነው ነው። ከዚህ በፊት ችግር ተፈጥሮ እንዴት ነገር ሰምቻለሁ። ከዛ ሰማሁት። ከዛ ሌላ ሰው ተነሳና ረዥም የሆነ ነው ነውር ነው ባለጌ ምናምን ብሎት ጮህበት። ከዛ ጸጥ አለ። እኔ በሰላም ወጣሁ፣ አስተማሩ ምናምን ደስ ብሎ ኢንጆይ አድርጌ። ከዛ ስወጣ ያ ሰውዬ ማን ነው እንደገሰጸው ማን ነው ብዬ ጠየቁ። አገኘሁት። የቸርች ሰው ነው ምናምን ነው ደግሞ በማውቀው ሰው ነው። ከዛ ምን አልኩኝ፣ ይሄ ሰውዬ የጻፍኩት የልብ ወዳጄ ነው፣ ሬስኪው ያደረገኝ ሰው ነው። ገብቶሻል? በተለያየ አጋጣሚ በዛ ሰዓት የሚደርስልሽ ሰው የልብ ወዳጅሽ ነው።